ከ4 ቀናት በፊት ሰኔ 4 2018 ዓ.ም ወይም እንደ አውሮፓውያን አቆጣጠር ጁን 11 2026 በሜክሲኮ ሲቲ በሚገኘው ታሪካዊ አዝቴክ ስታዲየም በይፋ የተጀመረው 23ኛ የፊፋ ዓለም ዋንጫ በእግር ኳስ ታሪክ ውስጥም እጅግ ግዙፍና የተለየ ውድድርም ሆኖ ተመዝግቧል። አሜሪካ፣ ካናዳ እና ሜክሲኮ በጋራ በሚያስተናግዱት በዚህ ውድድር ላይ የሚታዩት አዳዲስ ገጽታዎች ለእግር ኳስ አፍቃሪዎች ልዩ ትዕይንትም እየፈጠሩ ይገኛሉ። ከዚህ ቀደም ከነበረው የ32 ቡድኖች ተሳትፎ ወደ 48 በማደጉ ውድድሩ 104 ጨዋታዎችን ያስተናግዳል። ሀገራቱ በ12 ምድቦች ተከፍለው ሲጫወቱ ከእያንዳንዱ ምድብ አንደኛና ሁለተኛ የሚወጡት እንዲሁም 8 ምርጥ ሶስተኛ ደረጃን የያዙት ወደ አዲስ የጥሎ ማለፍ ዙር ራውንድ ኦፍ 32 ያልፋሉ። ይህ ረዘም ያለ የውድድር ጉዞ በተለይ በታክቲክ አሰላለፍ ላይ ትልቅ ለውጥም እያመጣም ነው። አሁን አንድ ቡድን ዋንጫውን ለማንሳት 7 ሳይሆን 8 ጨዋታዎችን ማሸነፍም ይጠበቅበታል። ለምሳሌ የ4-3-3 ፎርሜሽን የሚጠቀሙ አሰልጣኞች የተጫዋቾቻቸውን ጉልበት ለረጅም ጊዜ ማቆየት ስለሚገባቸው የተጫዋቾች ቅያሬና የስኳድ ሮቴሽን ከመቼውም ጊዜ በላይ ወሳኝም ይሆናል። ትልቅ ስኳድ የሌላቸው ቡድኖች በዚህ ፎርማት በእጅጉም ይፈተናሉ። ውድድሩ በ16 የተለያዩ ከተሞች 11 በአሜሪካ፣ 3 በሜክሲኮ እና 2 በካናዳ እየተካሄደም ይገኛል። ይህ የቦታ ስፋት፣ የተለያየ የአየር ንብረት እና የደጋፊዎች ባህልን በአንድ ውድድር ውስጥ እንድንመለከትም እድልም ፈጥረዋል። በታሪክ ለመጀመሪያ ጊዜ በሶስቱም አዘጋጅ ሀገራት የተለያዩ መክፈቻ ስነስርዓቶችም ተከናውነዋል። ይህ ውድድር የእግር ኳስ አፍቃሪዎችን ቀልብ ከሚስብባቸው ዋና ዋና ምክንያቶች አንዱ የዘመናችን ታላላቅ ተጫዋቾች የመጨረሻ መድረካቸውም ሊሆን እንደሚችልም ይጠበቃል። እንደ ክርስቲያኖ ሮናልዶ ላሉት የእግር ኳስ ሊቃውንት ይህ ውድድር የብሔራዊ ቡድን መለያን ለብሶ የሚያደርጉት የመጨረሻ ትልቅ መድረክ ሊሆን እንደሚችልም ይታሰባል። ይህ የዓለም ዋንጫ የእነዚህን ታላላቅ ተጫዋቾች የህይወት ታሪክና እግር ኳሳዊ ትሩፋት በሚገባ የሚቋጭበት የዶክመንታሪ ፊልም የመጨረሻ ምዕራፍም ሆኖ እየታየ ያለ ይመስላል። የታላላቆቹን የመጨረሻ ጉዞ መከታተል ታሪክ ሲሰራ በአካል መመስከርም ያህል ነው። የዘንድሮ የዓለም ዋንጫ በፋይናንስ ረገድ በታሪክ ትልቁ ሆኖም ተመዝግቧል። ፊፋ ለተሳታፊ ሀገራት የሚያቀርበውን አጠቃላይ የፋይናንስ አስተዋጽኦ 871 ሚሊዮን የአሜሪካን ዶላር አድርሶታል። ከዚህ ውስጥ 655 ሚሊዮን ዶላር በቀጥታ ለሽልማት የሚውል ነው። በተጨማሪም በስታዲየሞች ውስጥ የገባው ዘመናዊ ቴክኖሎጂ እና የሮቦት ካሜራዎች ከኦፍሳይድ ውሳኔዎች እስከ የተጫዋቾች እንቅስቃሴ ትንተና የውድድሩን ጥራት ወደ ሌላ ደረጃም አሸጋግረውታል። ቪዲዮውን እስከ መጨረሻ ስለተከታተሉ እናመሰግናለን። ከወደዱት ሰብስክራይብ በማድረግ ለሌሎችም እንዲያጋሩ ከወዲሁ እንጋብዞታለን። ቸር ቆዩ።